ያደረገልኝ እዚህ ጋር የተናገረኝን ታውቃላችሁ ማለት ነው እናንተ ማለት ነው። እንዳጋጣሚ ከስራ እየገባው ነው ያን ቀንም ወደዚህ ጎራ ያልኩት። አሁንም ከስራ እየመጣው ነኝ። እንደው ምን ምስክርነትን አርብ የምቀጥለው ይሰጣለሁ ብዬ ነበረ። የፓስተራችን ድምፅ ሰምቼ ነው የገባሁት ወደዚህ ማለት ነው። የራሳቸውን ቃል ሰምቼ ወደዚህ ገባሁት ወደዚህ ቸርች ማለት ነው። እንግዲህ ቃል ነው ይሄ ቃል የኔ ነው ብዬ በዚህ ሲያልፍ ማለት ነው ጎራ ነው ቃልም ደግሞ የኔ ነው ብዬ እንደተቀበልኩት ማለት ነው። እዚህ ገብቼ ተአምር ነው የተነገረኝ ማለት ነው በእሳቸው አገልጋይ ማለት ነው። ምንድነው እሱም ማለት ይቻላል እዚህ ነው ቤቴ፣ ቀበሌ 2 ነው። ከአዲስ አበባ እየተመላለስኩ የምሰራ ባንክ ነው የምሰራ። ከኪሴ 20 ብር ነበረች አስታውሳለሁ ማለት ነው። ለእግዚአብሔር ቤት የሚሆን እስኪ እጃችሁ ዘርጉ ሲባል ያችን 20 ብር ነው መጥቼ የሰጠሁት ማለት ነው አስታውሳለሁ። ነገር ግን ነገ ደግሞ የሚሄድበት ትራንስፖርት በባስ ነው መላለስ እንግዲህ 80 ብር ራሱ ከኪሴ አልነበረም። ገና ቤት ገብቼ ባለቤት ነው የምለምናት እንግዲህ ማለት ነው የትራንስፖርት ራሱ ማለት ነው። ከዛ እዚህ ያሉ ታዳሚዎች ራሱ ተገረሙና መጨረሻ ላይ ልጸልይላችሁ ወደ ኋላ ቀሩ አለ አገልጋያችን ማለት ነው። እኔ መጨረሻ ላይ ነው የምቀመጠው። እኔ ፊት ለፊት መቀመጥ ቸርች ባህሬን ማለት ነው። እግዚአብሔር ከየትም ጉድጓድ ቆፍሮ አውጥቶ ያንተን ነገር ሊነግርህ ይችላል። አንተ ፊት ለፊት ስለተቀመጥክ አይደለም እግዚአብሔር የሚሰማ ከየትም ለምን ይሰማሃል ማለት ነው። መጣ አገልጋያችን ከኋላ ማለት ነው። አንተ ሰው ያለ ምንድነው ታገኛለህ? ዜሮ ነው ኪዚ አለኝ። ዜሮ ነው ምንም የለህም ባዶ ነው ያለ የእግዚአብሔር ሰው እውነት ነው ትክክል ነው። ደግሞ አንድ ወደ 30,000 የምትጠጋ ባገኛታለሁ ሳምንት ወይ በሁለት ቀን የለችም ዜሮ ነች። ከዛ እሺ ብዬ አሁን በኋላ አንተ እንደውም ገንዘብ አትቆጥርም አይለኝም። በቃ ያስገባሁት አለ ሲቪ ያኔ አሁን እሱ ተሳክቶልኝ ሁሉንም ነገር ጨርሼ እዛ ለመግባት መንገድ መጣውላቸዋለሁ እና የሚገርም ነው በእውነት። እኔ አየር መንገድ ለመግባት ደግሞ የዛሬ 8 ዓመት ነበር እንደውም የሞከርኩት ላይ ማለት ነው። 8 ዓመት እንግዲህ ይሄ ነገር ሲሳካ የሚገርም ነው። እኔ ራሴ ይገረማለሁ በእውነት። ከባንክም ወደዛ ሺፍት አደርጋለሁ ብዬ አልገመትኩም። አሁን ደግሞ እግዚአብሔር ይመስገን ዛሬ ሁሉንም ነገር ጨርሼ ሮብ ነው የሚጀምረው ስራ ማለት ነው ሁሉንም እና ይቅርታ ያልኩበት እግዚአብሔር ይሄን ተናግሮኛል። ለምንድን ነው እኔ እግዚአብሔር የተናገረኝን ምስጋናና ምስክርነት ይዤ መሄድ አለብኝ እዛ ቸርች? ጭራሽ እኔ እግሬ ራሱ አይረግጥም ብዬ ለዛ ነው ጥፍት ያልኩት። ለዛ ነው እግሩ ላይ የወደቁት ይቅርታ ያልኩት ማለት ነው። ግን ይሄ የኔ ጥፋት ነው፣ ትክክል አልነበረብኝም። እግዚአብሔር ተናግሮኝ ራሱ ከቸርች መራቅ አልነበረብኝም። አሁንም እግዚአብሔር ይመስገን እኔ ካሁን በኋላ ከቸርቿ ጎን ነኝ። እነዚህ የሚፈቅደው ወንጌሎቹ ራሱ እንዲስፋፉ ማለት ነው። አሁን በኋላ ስልኬንም ይቀበሉና የሚመለከታቸው አካል ከቸርቿ ጎን ነኝ እላለሁ። በበኩሌ ይሄ ነው ምስክርነት ያለኝ ማለት ነው። ናስቲኝ ያባስ አስታውሳለሁ። መከላከያ ነበር። ጌታ እያወራ ነበር ከነጋ አስታውሳለሁ። የሚገርም ነው። አንተ ይቀይራል ሰማይ። ብዙ ህዝቡን አብሮት ያለቀሰ እቱ ጅርተምት ያለቀሰ ይቅርታ ሌላ ያልመሰከርኩት ደግሞ ማለት ነው ይቅርታ እንደዛም ብሎኝ ማለት ነው እዚህ ጋር ያሉ ለካ የልጅ ተቸግሯል ብሎ ማለት ነው ብር አዋጡልኝ ሳዋጡልኝ እግዚአብሔር ሰው ደግሞ ምን ያደርጋል? አይ አንተ እንደው ማለት ከባስ ጋር ተንጠልጥለህ አትሄድም፣ ይኸው የመኪና ቁልፍ ብሎ የኔን ሰጠኝ። እኔ ብሩን አልፈልግም፣ እቺ የመኪና ቁልፍ ትበቃኛለች ብዬ አሁንም እቺ ገና ነገር ይዛ ትመጣለች፣ መኪናውን ይዛ ትመጣለች።
አንተ ታምር ነው። ይሄ ብሩክ ሰው ነው። ማያዝ ማይዋጥ ገና እግዚአብሔር በእጁ ብዙ ሰዎችን የሚያደርግ። አሜን አሜን። አላማዬም ይሄ ነው። እኔ ከራሴ ይልቅ ማለት ነው ጌታ ምስክሬ ማለት ነው አላማዬ በቃ የተቸገሩትን ብረዳ በቃ እኔን ግን ከዛ አልፎልኝ የተቸገሩትን አሁን ሰዎችን አንዳንድ ፊዚካሊ ራሱ ላይ ማለት ነው ጌታ ምስክሬ በጣም ነው የሚያሳዝነው። አላማዬም ይሄ ነበረ። አሁንም እግዚአብሔር የምናገራኝን ያሳካልኝ ወንጌልም እንዲስፋፋ በበኩሌ ማለት ነው እኔ ከቸርቿ ጋር አቅሜ በሚፈቅድልኝ ከጎኗ ይቆማለሁ ይላል። ብዙ ምን ዓለማዊ የሆኑ አድርገው የሚሄዱ ማለት ነው የሚከራከረው ብዙ ጴንጤ ማለት ነው ኪሱ ራሱ ባዶ ቢሆን ቀብራራ ነው ደስ የሚለኝ ጌታ ምስክሬ ቀብራራ ነው አሾ እግሩ ጌታ ምስክሬ ደስ ይለኛል። ጴንጤነቱ ደስ የሚለኝ ማለት ነው ኪሱ ባዶ ራሱ በቃ ቀብራራ ነው። ቀብራሮች በቃ ደስ ይለኛል። እኔ ተንኮል አያስብም። ጴንጤ ሰው ላይ አይሟርትም። በቃ ንጹህ ነው። በቃ በዜሮ ኪሱ ማለት በቃ ጌታ አለኝ ይላል። በቃ ደስ የሚለኝ ማለት ነው።